ቆሜ አልሰማኸኝም ጸሎቴን፣ ተንበርክኬ አልሰማኸኝም ጸሎቴን፣ ተደፍቼም አልሰማኸኝም ጸሎቴን። አሁን ግን በቃ ለምንም ሳልጨነቅ እንከባለላለሁ እና ማንም ሰው ሊያስቆምኝ የማይችልበት ጥበቃ የማያየኝ ቦታ፣ ሰው የማያየኝ ቦታ በቃ ተንከባለልኩ። ወንድሜን ተው በቃ ወንድሜን ተውልኝ። በቃ እስካሁን እኔን ነው አይደል? ግን አሁን የወንድሜን ተውልኝ፣ በቃ ተውልኝ፣ ወንድሜን ተውልኝ። እስካሁን ጥያቄን አይደለም በቃ የወንድሜን ግን ተውልኝ። መጨረሻ ወደ እንትን ስመለስ ወደ በጣም ብዙ አልቀሼ ሲደክመኝ ግን አንድ ነገር ላስቸግር አልኩት። እየሰማኝ እየመለሰልኝ እንደሆነ ነው የማውቀው። እና በጣም ሲደክመኝ አልቀሼ ሲደክመኝ በቃ አንድ ነገር ላስቸግር አልኩት። በቃ እጄን አድንልኝ፣ እጄን አድንልኝ። እጄ እንጀራዬ ነው። እጄ ትኩረት ይስባል። የሌላውን እንትን ግን ያንተን ጊዜ እጠብቃለሁ። ሌላውን ፓርት ያንተን ጊዜ እጠብቃለሁ። ይሄኛውን ግን ፍቃድ ከሆነ አድንልኝ፣ በአንድ ሳምንት ጊዜ ውስጥ ወንድሜንም ማርልኝ፣ ይህንን ስማኝ ብዬ በቃ እንትኑን ተደባብሽ ወጣሁ። የተንከባለልኩበትን ማለት ነው። ያው ስገባ አይኔ ያብጦ ምናምን ስለነበር እንዳያዩኝ ተኛው። በቃ በዛው በቃ ከማግስቱ ጀምሮ በአንድ ሳምንት ጊዜ ውስጥ ጠፋ እጄ ጠፋ። በቃ ይሄ እስከዚህ ኦልሞስት እንደዚህ መጥቶ የነበረው በቃ እንትን እያለ ከበር አደረገ በአንድ ሳምንት ውስጥ። ወንድሜን ተው በዛ አራቴ ዩዚሌዊክ ውስጥ ወንድሜ ሙሉ ለሙሉ ሪከቨር አደረግን። በቃ ምንም ባዶ። ወንድምሽ ላይ ወጥቶ የነበሩ ምልክቶች ጠፋ። ባዶ። እግዚአብሔር ይመስገን። በስመ አብ። እሱም ዳነልኝ፣ ጸሎቴን ሰማኝ። የኔም ምልክት በቃ ይሄ ሙሉ ለሙሉ እጄ እንዳልኩት ዳነልኝ። እግዚአብሔር ጸሎቴን ሰማ ማለት ነው። ምን አልሽ? ደነቀኝ፣ በቃ ደነቀኝ። በጣም የእግዚአብሔር ስራ ገረመኝ፣ ደነቀኝ። አገኘሁት፣ ወንድሜን ተገናኘን። አየኸው አልኩት። ከዛ በጣም በቃ እንትን አለ እሱ። አየኸው በአንድ ሳምንት ውስጥ እንደዚህ ብዬ አስቸገርኩት እና እግዚአብሔርም ጸሎቴን ሰማኝ። አንተንም አዳነልኝ፣ እኔንም ሰማኝ አልኩት። ቃየሽ አንቺ እኮ አትጠይቂም፣ አንቺ እኮ ትሰሚያለሽ፣ እግዚአብሔር እኮ ይሰማሻል፣ አንቺ እኮ አትጠይቂም። ከዚህ በኋላ አልኩት ምንም ማለት ማስቸገር አላስቸግረውም እግዚአብሔር። ከዚህ በኋላ ምንም ከዚህ ነገር ጋር የተገናኘው ጥያቄ አልጠይቀው። በቃ ጸሎቴን ሰማኝ። ምንም የለም ሰውነቱ ላይ ምንም የለም። አሁን ሶሻል ሚዲያ ላይ አውጥቼው ሰዎች እንዴት ነው የደነቃቸው? ማለት እኔ አላምንም ያሉ አሉ፣ ውሸት ነው ያሉም አሉ። በቃ